ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬም አማርኛና እንግሊዝኛ ትምህርቶችን እየላችሁ መጥቻለሁ። አረፍተ ነገር ምስረታ ማለት ነው። ዛሬ ደግሞ በጣም ደስ የሚልና የሚያምር ቃል ነው እየላችሁ የመጣው። ቪዲዮውን እስከ መጨረሻው ተከታተሉት። ስለ እናት ነው አብዛኛውን የሰራሁት ማለት ነው። አማርኛ፣ እንግሊዝኛ ደግሞ ማንበብ መጻፍ የማትችሉ ጀምሮ ከመጀመሪያው እስከ መጨረሻው ሁሉንም የትምህርት አይነቶች እንሰጣለን። እየገባችሁ በኦንላይን አናግሩን። ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች ሶሻል ሚዲያ አማራጮች ተጠቅማችሁ ታገኙናላችሁ። ቪዲዮ ደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ትምህርታችን። እዚህ ጋር ምን ይላል? እ ይላል እ ና ት እናት ይላል። አ በ ባ አበባ ና ት ናት። እናት አበባ ናት ይላል። እ ናት፣ ና ኤንኤ፣ ት ደግሞ ቲ ናት። እናት አ ኤናት፣ በ ቢኢ፣ ባ ቢኤ ማለት ነው። አበባ ና ኤንኤ፣ ት ደግሞ ቲ ናት። ናት ይላል። እናት አበባ ናት። ኦኬ እዚህ ጋር አሁንም እ ና ት እናት ፈ ገ ግ ታ ፈገግታ ና ት ናት። እናት ፈገግታ ናት ይላል። ኢ ናት፣ ና ኤንኤ፣ ት ደግሞ ቲ ናት። ስለዚህ ይሄ እናት ይላል። ፈ ኤፍኢ፣ ገ ጂኢ፣ ግ ጂ ብቻ፣ ታ ደግሞ ቲኤ ማለት ነው። ስለዚህ ፈገግታ ይላል። ና ኤንኤ፣ ት ደግሞ ቲ ናት። ናት ይላል። እናት ፈገግታ ናት። ኦኬ እ ና ት እናት ይላል። አሁንም ድ ም ቀ ት ድምቀት ና ት ናት። እናት ድምቀት ናት ይላል። እ ስንል ኢ ናት፣ ና ኤንኤ፣ ት ደግሞ ቲ ናት። እናት ይላል። ድ ዲ ናት፣ ም ኤም ናት፣ ቀ የኢ፣ ት ደግሞ ቲ ናት። ድምቀት ና ኤንኤ፣ ት ቲ ናት። ናት ይላል። እናት ድምቀት ናት። ኦኬ እ ና ት እናት ህ ይ ወ ት ህይወት ና ት ናት። እናት ህይወት ናት ይላል። ኢ ናት፣ ና ኤንኤ፣ ት ደግሞ ቲ ናት። እናት ድ ዲ ናት፣ ም ኤም፣ ቀ የኢ፣ ት ደግሞ ቲ ናት። ድምቀት ና ኤንኤ፣ ት ቲ ናት። ናት ይላል። እናት ድምቀት ናት። እዚህ ጋር ደግሞ እ ና ት እናት ን ግ ስ ት ንግስት ና ት ናት። እናት ንግስት ናት ይላል። እዚህ ጋር ኢ እናት፣ ና ኤንኤ፣ ት ቲ ናት። እናት ን ኤን ናት፣ ግ ጅ ናት፣ ስ ኤስ፣ ት ደግሞ ቲ። ሁሎችም ስድስተኛ ስለሆኑ አናባቢ የላቸውም። ንግስት ና ኤንኤ፣ ት ቲ ናት።
ናት ይላል። እናት ንግስት ናት። ኦኬ እ ና ት እናት ይላል። ይሄ እናት አ ለ ኝ ታ አለኝታ ና ት ናት። እናት አለኝታ ናት። ኦኬ እ ኢናት ና ኤን ኤ ት ደግሞ ቲ ማለት ነው። ስለዚህ እናት ይላል። አ ኤናት ለ ኤል ኢ ኝ ጂ ኤን ታ ደግሞ ቲ ኤ ማለት ነው። ስለዚህ አለኝታ ይላል። ና ኤን ኤ ት ደግሞ ቲ ናት። ናት ይላል። እናት አለኝታ ናት። ውድ ቤተሰቦቼ ለዛሬ እዚህ ጋር እናበቃለን። ቀጣይ ደግሞ አሪፍ ምርጥ እና አስተማሪ የሆኑ ቪዲዮችን ይዤላችሁ እመጣለሁ። ቪዲዮውን ደርሳችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉም ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች ሶሻል ሚዲያ አማራጮችን ተጠቅመን እያስተማር እንገኛለን ማለት ነው። ቻው፣ መልካም ጊዜ